ስራ የለም ብላችሁ ተስፋ የቆረጣችሁ ወጣቶች ይህንን ቪዲዮ ሳታዩ ስክሮል እንዳታደርጉ። አሁን የምታዩት ይሄ መርካቶ ለብዙ ሰው ጫጫታ፣ ጭንቅንቅና የኪስ አውላቂ ሰፈር ሊመስለው ይችላል። ለእኔ ግን ይህ ቦታ በዓለም ላይ ትልቁ ክፍት የባንክ ካዝና ነው። ዛሬ 1 ሳንቲም ካፒታል ሳይኖራችሁ መርካቶ ያሉ እቃዎችን በስልካችሁ ብቻ እየሸጣችሁ በቀን እስከ 2000 ብር የምታተርፉበትን ሚስጥር ደረጃ በደረጃ አሳያችኋለሁ። እውነቱ ልንገራችሁ፣ ሱቅ ለመክፈት 500 ሺህ ብር አያስፈልጋችሁም። እቃ ለማከማቸት መጋዘን አያስፈልጋችሁም። የሚያስፈልጋችሁ ስልካችሁ፣ ዳታ እና ብልጠት ብቻ ነው። ዛሬ የምነግራችሁ ዘዴ ሀብታም ለመሆን ሀብታም መሆን አያስፈልግም የሚለውን በተግባር የሚያሳይ ነው። ከዚህ ቪዲዮ በኋላ መርካቶን ስታዩ የምታዩት እቃዎችን ሳይሆን ብር ነው የሚሆነው። ዝግጁ ናችሁ? ይህን የኢትዮጵያ አዲሱን የሀብት መንገድ አብረን እንየው። እሺ፣ አሁን ወደ ዋናው ነጥብ እንግባ። ብዙዎቻችሁ እንዴት 1 ሳንቲም ሳይኖረኝ እቃ ሸጣለሁ፣ እቃውን ሳይገዙ እንዴት ትርፍ ይገኛል ብላችሁ ግራ ገብቷችሁ ይሆናል። ሚስጥሩ ግን ያለው እዚህ ጋር ነው። እኛ የምንሰራው የእቃ ንግድ ሳይሆን የመረጃ ንግድ ነው። አሁን ያለንበት ዘመን ላይ ሀብት ማለት መጋዘን ሙሉ እቃ ያለው ሰው ሳይሆን ደንበኛ የት እንዳለ የሚያውቅ ሰው ነው። እስኪ ያስቡት፣ መርካቶ ውስጥ በሺዎች የሚቆጠሩ የጅምላ ሻጮች አሉ። እነዚህ ነጋዴዎች ኮንቴነር ሙሉ እቃ አላቸው፣ ግን አንድ ትልቅ ችግር አለባቸው። እሱ ምንድን ነው? ጊዜ። እነዚህ ነጋዴዎች ቲክቶክ ላይ ቪዲዮ ለመስራት፣ ምርታቸውን በሚያምር ሁኔታ ለማሳየት ወይም ኦንላይን ለሚመጡ ደንበኞች በስልክ መረጃ ለመስጠት ጊዜ የላቸው። እነሱ የሚፈልጉት እቃቸውን በብዛት የሚወስድላቸው ሰው ብቻ ነው። እናንተ ደግሞ ይህንን ክፍተት ነው የምትሞሉት። እናንተ ከነጋዴውና ከደንበኛው መሀል ሆናችሁ ዲጂታል ድልድይ ትሆናላችሁ። በደንብ ግልጽ እንዲሆንላችሁ አንድ ምሳሌ ልስጣችሁ። መርካቶ አንዱ ተራ ውስጥ ሄዳችሁ በጣም ዘመናዊ የሆነ የኩሽና እቃ አያችሁ እንበል። የጅምላ ዋጋ ሱቅ ላይ 5000 ብር ነው እንበል። እናንተ ያንን እቃ በሚያምር ቪዲዮ ቀርጻችሁ ቲክቶክ ላይ ትለጥፋላችሁ። ዋጋውን ደግሞ 6500 ብር ትሉታላችሁ። አንድ ደንበኛ ቪዲዮን አይቶ ፈልጋለሁ ብሎ ሲደውልላችሁ 2 ምርጫ አለባችሁ። ወይ ደንበኛው ጋር ሄዳችሁ እቃውን ታደርሳላችሁ ካሽ ኦን ዴሊቨሪ፣ ወይም ደግሞ ደንበኛው ቅድመ ክፍያ እንዲከፍል ታደርጋላችሁ። ከደንበኛው 6500 ብር ትቀበላላችሁ። ለነጋዴው 5000 ብሩን ትከፍሉና እቃውን ደግሞ ትወስዳላችሁ። ያለምንም ስጋት፣ ያለምንም ካፒታል በአንድ እቃ ላይ ብቻ 1500 ብር ትርፍ አገኛችሁ ማለት ነው። ይሄ በቀን ለ2 ሰው ብቻ በተሸጡ በቀን 3000 ብር ትርፍ አላችሁ። በወር ስታሰሉት ደግሞ ከመንግስት ሚኒስቴር በላይ ገቢ ይኖራችኋል ማለት ነው። ይሄ ዘዴ ድሮፕ ሺፒንግ ይባላል። ግን በእኛ ሀገር ሁኔታ ለምን አዋጭ እንደሆነ ልንገራችሁ። አንደኛ፣ ስጋት የለም፣ ዚሮ ሪስክ። እቃው ካልተሸጠ የእናንተ ብር ስለማይፈስ አትከሱ። ሁለተኛ፣ አካባቢው ክፍት ነው። አብዛኛው የመርካቶ ነጋዴ ገና ኦንላይን ንግድ ውስጥ አልገባም። ገበያው ሰፊና ለእናንተ ክፍት ነው። ሶስተኛ፣ ታማኒነት። እቃው እዚህ ሀገር ውስጥ ስላለ ደንበኛው እቃውን በአካል አይቶ እንዲከፍል ማድረግ ትችላላችሁ። ይህ ደግሞ ሰዎች እናንተን ይበልጥ እንዲያምኗችሁ ያደርጋል። ነጋዴዎች እናንተን እንዲተባበሯችሁ እኔ አስተዋውቅላለሁ፣ ደንበኛ እመጣለሁ ብላችሁ በግልጽ አናግሯቸው። አብዛኛው ነጋዴ እቃውን ከተሸጠለት ደስተኛ ስለሚሆን ከዋጋው በላይ ቀንሶ የደላላ ወይም የኮሚሽን ዋጋ እንኳን ሊሰጣችሁ ይችላል። እንግዲህ ቢዝነሱ ይሄ ነው። አሁን ደግሞ ትልቁ ጥያቄ የትኛው የመርካቶ ሰፈር ለምን አይነት እቃ ይመቻል እና ነጋዴዎቹ እንዴት ነው የምናናገራቸው የሚለው ነው። አሁን ወደ ደረጃ 1 እንለፍ። ደረጃ 1፣ ትክክለኛውን ቦታና ምርት መምረጥ። አሁን ቢዝነስ ሞዴሉን ተረድተናል። ግን ትልቁ ጥያቄ መርካቶ ከዚህ እስከዚያ ሰፊ ነው፣ የት ነው የሚሄደው? ምንስ ነው የምመርጥ የሚለው ነው። መርካቶ ውስጥ ገብታችሁ ዝም ብላችሁ አትዞሩ። ለዚህ ቢዝነስ የሚሆኑ 3 ወርቃማ ቦታዎችን ልንገራችሁ። ቦምብ ተራና ተራ ተራ። እነዚህ ቦታዎች ለቤት ውስጥ ማስጌጫ፣ ለኩሽና እቃዎችና አዳዲስ የቴክኖሎጂ ውጤቶች ማዕከል ናቸው። ቲክቶክ ላይ ቫይራል የሚሆን እድላቸው ሰፊ የሆኑ እቃዎች እዚህ ነው የሚገኙት። ሁለተኛ፣ ሸማ ተራ። ለልብስ፣ ለጫማና ለፋሽን ውጤቶች ምርጥ ነው። በተለይ ወቅታዊ የሆኑ የሴቶች ልብሶች ለማግኘት እዚህ ቦታ ተወዳዳሪ የለም። ሶስተኛ፣ ዱባይ ተራ። ለኤሌክትሮኒክስ እና ለስልክ መለዋወጫ ምርጥ ቦታ ነው። እቃ ስትመርጡ ግን ዝም ብላችሁ ያገኛችሁትን ሁሉ አትልቀቁ። 3 ወርቃማ ህጎችን ተከተሉ። ህግ ቁጥር 1፣ ስክሮል ስቶፐር ይሁን። ቪዲዮውን ሰዎች ሲያዩ እንዴ ይሄ ምንድን ነው ብለው ቆም እንዲሉ የሚያደርጋቸው እቃ ይሁን። ለምሳሌ አትክልት በቀላሉ የሚከትፍ ማሽን፣ ለየት ያለ መብራት ወይም ዘመናዊ ቦርሳ መቅረስ ትችላላችሁ። ህግ ቁጥር 2፣ ትርፉ ማራኪ ይሁን። ቢያንስ ከ200 እስከ 500 ብር በላይ ትርፍ ሊያስገኝላችሁ የሚችል እቃ መሆን አለበት። ህግ ቁጥር 3፣ ለማድረስ ወይም ለዴሊቨሪ ቀላል ይሁን። መጀመሪያ ስትጀምሩ
በቀላሉ በቦርሳ ወይም በሞተር የሚወሰዱ እቃዎችን ምረጡ። ፍሪጅ ወይም አልጋ ለማድረስ አሁን ላይ ይከብዳችኋል። አንድ ትልቅ ሚስጥር ልንገራችሁ። ሱቅ ገብታችሁ ነጋዴውን ስታናግሩ እንደ ተራ ገዢ ሳይሆን እንደ ቢዝነስ አጋር ሆናችሁ ቅረቡ። እቃው ስንት ነው ብላችሁ ብቻ አትውጡ። ይልቅስ እኔ በኦንላይን ትልቅ ተከታይ አለኝ፣ የእናንተ ምርቶች ማስተዋወቅ እፈልጋለሁ፣ ደንበኛ ሲመጣ በጅምላ ዋጋ ትሰጡኛላችሁ፣ ፎቶና ቪዲዮስ መቅረጽ እችላለሁ ብላችሁ በብልሃት ጠይቁ። አብዛኛው ነጋዴ እሺ ነው የሚላችሁ፣ ምክንያቱም የእሱ እቃ መሸጡ ለእርሱም ትርፍ ነው። የነጋዴውን ስልክና ትክክለኛ የሱቅ ቁጥር መያዝ እንዳትረሱ። ደንበኛ ሲደውልላችሁ እቃ አለ ወይ ብላችሁ ለማረጋገጥ ይረዳቸዋል። እሺ አሁን እቃውን መርጠናል፣ ሱቁንም ለይተናል። ግን እንዴት ነው ቪዲዮን የምንቀርጸው? እንዴትስ ነው ቲክቶክ ላይ ቫይራል እንዲሆን የምናደርገው? አሁን ወደ ደረጃ 2 እና ወደ ዋናው ኮንተንት ክሬሽን ሚስጥር እንለፍ። የቪዲዮ ቀረጻና የቲክቶክ ሚስጥሮች። አሁን እቃውን መርጠናል፣ ዋጋውን አውቀናል። አሁን ትልቁ ጥያቄ ያዩት ሁሉ እንዲገዙት የሚያደርግ ቪዲዮ እንዴት እንቀርጻለን የሚለው ነው። ብዙ ሰው እቃውን ዝም ብሎ ፎቶ ያነሳና ይለጥፋል። ይሄ ስህተት ነው። ፎቶ አይሸጥም፣ ቪዲዮ ነው የሚሸጠው። ቲክቶክ ላይ ሰዎች ያሏችሁ መጀመሪያ ያሉት 3 ሰከንዶች ብቻ ናቸው። ያንን ሰከንድ ካመለጣችሁ ስክሮል አድርገው ይሄዳሉ። ስለዚህ ቪዲዮችሁ ኤስቴቲክ ወይም የሚማርክ መሆን አለበት። አንደኛ የካሜራውን ሌንስ አጽዱ። በሚገርም ሁኔታ ብዙ ሰው ስልኩ የደበዘዘ ቪዲዮ የሚቀርጸው ካሜራው ስለቆሸሸ ነው። መጀመሪያ ካሜራችሁን በሚገባ አጽዱ። ሁለተኛ የተፈጥሮ ብርሃን ተጠቀሙ። መርካቶ ውስጥ ሱቆች ጨለማ ሊሆኑ ይችላሉ። እቃውን ብርሃን ወዳለበት ወይም ደጃፍ ላይ አውጥታችሁ ቅረጹት። ብርሃን ያለው ቪዲዮ የሀብታም እቃ ያስመስለዋል። ቪዲዮን ስትቀርጹ እቃውን ዝም ብላችሁ አታሳዩ፣ ችግርና መፍትሄ አሳዩ። ለምሳሌ የሽንኩርት መክተፊያ ከሆነ የምትሸጡት ሽንኩርትን በእጅ ሲከተፍ የሚያለቅሰውና የሚዘገየውን አሳዩና በመቀጠል መክተፊያውን በ3 ሰከንድ እንዴት እንደጨረሱ አሳዩት። ሰዎች የሚገዙት እቃውን ሳይሆን መፍትሄውን ነው። ቪዲዮችሁ ከ15 እስከ 30 ሰከንድ ባይበልጥ ይመረጣል። አጭርና ፈጣን ይሁን። ትሬንዲንግ ሳውንድ። በዚህ ሰዓት ኢትዮጵያ ውስጥ ትሬንዲንግ የሆነ ሙዚቃ ተጠቀሙ። ሙዚቃው ሎ ቮሊዩም አድርጉትና በእናንተ ድምፅ ቮይስ ኦቨር ስለ እቃው ጥራትና ዋጋ አብራሩ። ቴክስት ኦቨርሌይ። ቪዲዮ ላይ በትልቁ ዋጋ 1200 ብር ብቻ እና ያሉበት እናደርሳለን የሚል ጽሁፍ መኖር አለበት። ብዙ ሰዎች ቪዲዮን ድምፅ ሳይከፍት ስለሚያዩ ጽሁፉ ወሳኝ ነው። ቪዲዮን ስትለጥፉ ካፕሽን ላይ ዝም ብላችሁ ኢሞጂ አታድርጉ። መርካቶ፣ ገበያ፣ ጥራት ያለው እቃ፣ ኢትዮጵያ የሚሉ ቃላትን ተጠቀሙ። ሃሽታግ ኢትዮጵያ፣ መርካቶ፣ ኦንላይን ሾፒንግ የሚሉ ሃሽታጎችንም ደግሞ ጨምሩ። ይህ ቲክቶክ ቪዲዮአችሁን መግዛት ለሚፈልጉ ሰዎች ብቻ እንዲያሳይ ይረዳዋል። ተከታይ የለኝም ብላችሁ አትጨነቁ። ቲክቶክ ላይ አንድ ጥሩ ቪዲዮ ከሰራችሁ 0 ተከታይ ኖሯችሁ 100,000 ሰው ሊያዩ ይችላል። ዋናው ነገር ቪዲዮ ላይ ኮል ቱ አክሽን ማካተት ነው። ለመግዛት ፕሮፋይል ላይ ያለውን የቴሌግራም ሊንክ ተጫኑ ወይም ዲኤም አናግሩኝ በሏቸው። እሻውን ቪዲዮን ሰርተናል፣ ሰዎች መደወል ጀምረዋል። አሁን ደግሞ እቃውን እንዴት እናደርሳለን? ገንዘቡንስ እንዴት እንቀበላለን? ብዙ ሰው የሚሳሳተው እዚህ የመጨረሻው ደረጃ ላይ ነው። እሱም ደግሞ አሁን በዝርዝር እናያለን። አሁን ትልቁ ደረጃ ላይ ደርሰናል። ቪዲዮአችሁ ቫይራል ወጥቷል። ስልካችሁም ዲኤም እና በስልክ ጥሪ ተጨናንቋል። አሁን ደንበኛው እቃውን እንዴት አገኛለሁ፣ ብሩስ እንዴት ልክፈል እያለ ነው። እዚህ ጋር ነው እንግዲህ እናንተ እንደ እውነተኛ ነጋዴ የምትታዩት። በሀገራችን ሁኔታ ማድረስ ወይም ዴሊቨሪ ትልቁ ፈተና ይመስላል፣ ግን መንገዱ ቀላል ነው። አንደኛ የራስ አቅም። መጀመሪያ ስትጀምሩ እና እቃዎቹ ጥቂት ሲሆኑ ራሳችሁ በመሄድ ለደንበኛው አድርሱ። ይህ ደንበኛው እናንተን እንዲያምናችሁና ፊታችሁን እንዲያይ ይረዳል። ሁለተኛ የሞተር መልእክተኞች። ስራው ሲበዛባችሁ መርካቶ አካባቢ ያሉ የሞተር አድራሾች ዴሊቨሪ ቦይስ ተጠቀሙ። የእቃው ዋጋ፣ የትራንስፖርት ዋጋ ለደንበኛው ንገሩ። ለምሳሌ እቃው 1200 ብር ነው፣ ማድረሻው 200 ብር፣ በአጠቃላይ 1400 ብር ብላችሁ በግልጽ ተነጋገሩ። ኢትዮጵያ ውስጥ ኦንላይን ንግድ ላይ ትልቁ እንቅፋት እምነት ነው። ሰዎች እቃውን ሳያዩ ብር መላክ ይፈራሉ። ስለዚህ መጀመሪያ ስትጀምሩ እቃውን ሲረከቡ ይክፈሉ የሚለውን ዘዴ ይጠቀሙ። ይህ ለደንበኛው 100% መተማመኛ ይሰጠዋል። እቃውን ሲያዩት በቴሌ ብር ወይም በሲቢ ብር ወይም በባንክ አካውንታችሁ ገቢ እንዲያደርጉላችሁ ንገሯቸው። ደንበኛ ሲደውሉላችሁ በትህትና አስተናግዱ። እቃው አለ ወይ ሲባሉ ቆይ ላረጋግጥ ሳይሆን አዎ አለን፣ መቼ እናደርስልዎት በማለት በራስ በመተማመን ተነጋገሩ። እቃው መርካቶ ሱቅ ውስጥ መሆኑ ደንበኛው ማወቅ የለበትም። እናንተ የእቃው ባለቤት እንደሆናችሁ ነው ማወቅ ያለበት። ይሄ ቢዝነስ ለአንድ ወር ብቻ የሚሰራ ጊዜያዊ ነገር አይደለም። ደንበኛችሁ አንዴ ከገዙ በኋላ ስልካቸውን መዝግቡ። አዲስ እቃ ሲመጣ በቴሌግራም ወይም በዋትሳፕ ስታተስ አሳያቸው።
ትርፋችሁን አታባክኑ። ከትርፋችሁ ላይ ቀንሳችሁ በራሳችሁ ስም የሚታተም ማሸጊያ ወይም ፓኬጂንግ ቢዝነስ ካርድ አዘጋጁ። ይሄ ለቢዝነሳችሁ ትልቅ ግርማ ሞገስ ይሰጠዋል። ከነጋዴዎች ጋር ያላችሁ ግንኙነት አጥብቁ። ብዙ እቃ ስታሸጡላቸው ዋጋ ይቀንሱላቸዋል። ያኔ ትርፋችሁ እጥፍ ይሆናል። ቤተሰቦች እንግዲህ መርካቶን ወደ ዲጂታል ሱቅ የመቀየር ጥበብ ይሄ ነው። ዛሬ ያሳየኋችሁ መንገድ ምንም ካፒታል የማይጠይቅ ግን ትጋትና ብልጠት የሚፈልግ ስራ ነው። ስራ የለም እያለን ከምንቀመጥ በእጃችን ያለውን ስልክ ወደ ገንዘብ ማተሚያ እንቀይረው። ያስታውሱ፣ ትልቁ እርምጃ መጀመር ነው። ዛሬውኑ መርካቶ ሂዱ፣ እቃውን እዩ፣ ነጋዴዎችንም አናግሩ። ነገ ደግሞ የመጀመሪያውን ቪዲዮ ፖስት አድርጉ። ይህ ቪዲዮ ለውጥ ያመጣላችኋል ብዬ ተስፋ አድርጋለሁ። ከጠቀማችሁ ላይክ ማድረግ እንዳትረሱ። መርካቶ ውስጥ ለዚህ ቢዝነስ የሚሆኑ 5 ምርጥ እቃዎች በዝርዝር እንድሰራላችሁ ከፈለጋችሁ ኮመንት ላይ ፓርት 2 ብላችሁ ጻፉልኝ። ለቻናሉ አዲስ ከሆናችሁ ደግሞ እንደዚህ አይነት የቢዝነስ ሚስጥሮች እንዲደርሷችሁ ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መጀመር እንዳትረሱ። ቻው።